ስለዚህ ወደ እግዚአብሔር ልመና፣ ጸሎት፣ ምልጃና ምስጋና ለሰዎች ሁሉ እንዲደረግ ከሁሉም በፊት እመክራለሁ። በመንፈሳዊነትና በመልካም ጠባይ የተመራን በሰላምና በጸጥታ እንድንኖር በተለይ ለነገሥታትና በስልጣን ላይ ላሉ ሁሉ ከሰቆቃወ ኤርምያስ ምዕራፍ 5 እናነባለን። በጌታ በኢየሱስ ክርስቶስ ይሆነባለሁ። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንን እይ። ርስታችን ለእንግዶች፣ ቤቶቻችን ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መባላቶች ሆነዋል። ውሃችንን በብር ጠጠን፣ እንጨታችንን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው። እኛ ደክመናል፣ እረፍትም የለንም። ለግብፃውያንና ለአሦራውያን እንጀራ እንጠግብ ዘንድ እጅ ሰጠን። አባቶቻችን ኃጢአትን ሰሩ፣ ዛሬም የሁሉም እኛም በደላቸውን ተሸከምን። ባሪያዎች ሰልጥነውብናል፣ ከእጃቸው የሚታደገን የለም። ከምድረ ባዳ ሰይፍ የተነሳ በሕይወታችን እንጀራችንን እናመጣለን። ከሚያቃጥል ከራብ ትኩሳት የተነሳ ቁርበታችን እንደ ምድጃ ጠቆረ። በጽዮን ሴቶችን በይሁዳም ከተሞች ደናግልን አጎሳቀሉ። አለቆች በእጃቸው ተሰቀሉ። የሽማግሌዎች ፊት አልታፈረም። ጎልማሶች ወፍጮን ተሸከሙ። እሺ፣ በጌታ ስም አነባለሁ። ሽማግሌዎች ከከተማይቱ በር ሄደዋል። ጎልማሶች ዝማሪያቸውን አቁመዋል። ደስታ ከልባችን ጠፍቷል። ጭፈራችን ወደ ለቅሶ ተለውጧል። አክሊላችን ከራሳችን ላይ ወድቋል። ወዮልን ኃጢአት ሰርተናልና። ከዚህ የተነሳ ልባችን ደከመ። ከነዚህ የተነሳም ዓይናችን ፈዘዘ። ባዶዋን የቀረችው የጽዮን ተራራ የቀበሮዎች መፈንጫ ሆናለችና። አቤቱ እግዚአብሔር ሆይ አንተ ለዘላለም ትገዛለህ። ዙፋንህ ከትውልድ እስከ ትውልድ ይኖራል። ስለምን ፈጽመህ ትረሳናለህ? ስለምንስ ለረጅም ጊዜ ትተወናለህ? እግዚአብሔር ሆይ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞው አድስ። ፈጽመህ ካልጣለህን፣ ከመጣን በላይ ካልተቆጣህን ብሎ ይጨርሳል። ባርክ። ይሄ ክፍል በጣም እስራኤላውያን እግዚአብሔርን የተማጸኑበት ነው። ከምርኮ የተመለሱ ሰዎች በምርኮ አገር የሚሆነውን ነገር አስቀድሞ እግዚአብሔር ነግሯቸው ስለነበረ የሆነ ነገር ነው። ቁጥር 15ን እስቲ ሁላችንም መደበኛ ትርጉም ያለን አንድ ላይ እናንብብ። 3 የልባችን ደስታ ቀርቷል፣ ዘፈናችንም ወደ ለቅሶ ተለውጠዋል። ደግመንም እናንብብ። ቁጥር 15 የልባችን ደስታ ቀርቷል፣ ዘፈናችን። እግዚአብሔር ይባርካችሁ። እስራኤላውያን እግዚአብሔር ኑ ወደ እኔ ተመለሱ ሲል ለእግዚአብሔር እምቢ ብሎ ጀርባ ሰጡ። ጀርባ ስለሰጡ እሱም ፊቱን አዞረባቸው። ካዞረ በኋላ እዚህ ቦታ የተዘረዘሩ 18 ችግሮች ደረሰባቸው። በተለይም ከ18ቱ ችግሮች የልባቸው ደስታ ጠፋ። በትዳራቸው ደስታ ጠፋ፣ በልጆቻቸው ደስታ ጠፋ፣ በኑሯቸው ደስታ ጠፋ። ዘፈን የሚለው ዝማሬ ቀርቶ ሰው ምስጋና መናገር ቀርቶ ሁሉም ቤት እየየ ብቻ ሆነ። ለምን? እግዚአብሔር ወደ እኔ ተመለሱ ሲል ፊታቸውን ወደ ሌላ ስለመለሱ። ከዛ በኋላ ንስሐ ሲገቡ እንዲህ አሉ፣ አክሊል ከራሳችን ወድቀዋል፣ ኃጢአት ሰርተናልና ወዮልን፣ ማረን አሉ። ጌታ ይምራል አይምርም? በእውነት ጌታ የሚምር ጌታ ነው። እግዚአብሔር የእውነት ከልባቸው ለሚመለሱት የሚመለስ ጌታ ነው።
ሁላችንም እንደምናውቀው በተለያየ ጊዜ በግል ህይወታችንም የሆነ ከባድ የሆነ ሽንፈት ሲያጋጥም አንተ ብቻ ትችላለህ ብለን ስንመለስ በእውነት እግዚአብሔር ሲመለስ አይተናል። ይቅር ሲል አይተናል። በተለይም ብዙዎቻችሁ ምናልባት ከወላጆቻችሁ የሰማችሁትን ታሪክ ልንገራችሁ። 77 ላይ ዝናብ ጠፋ፣ ድርቅ ሆነ፣ የሚበላ ነገር ሲጠፋ ኦርቶዶክስ፣ ኢስላም አማኞች አንድ ላይ ሆኖ ሜዳ ላይ ወጡ። ከጠዋት 12 ሰዓት የወጡ ሰዎች 9 ሰዓት 11 ሰዓት ሲደርሱ ይዛው ከሜዳ ማያነቃንቅ ዝናብ ለ3 ዓመት ያልዘነበው ዝናብ ዘንቧል። ይህንን በትክክል ማውቀው ታሪክ ነው ምነግራችሁ። ሁሉም ሰው ያለው ሃይማኖት አያድነንም፣ ክፉ ስራ ሰርተናል፣ በድለናል ብሎ ሁሉም ሰው ወደቀ። ለሕፃናቱ እንኳን ምግብ አልተሰጠ። እግዚአብሔር ፊቱን መለሰ። ዛሬም ጌታ ፊቱን ይመልስ። በእውነት እስራኤላውያን እግዚአብሔርን ሲበድሉ እግዚአብሔር ዞር አለ። መፈለግ እምቢ ሲሉ እውነት እኛ እዚህ ያለን አገልጋዮች ፊተኛ ሰዎች ስለ ራሳችንም እናውቃለን፣ ስለ ሕዝባችንም እናውቃለን። እዚህ ምድር ላይ እየሆነ ያለው ነገር አስተማሪ ነገር ነው። አስተማሪ ነገር ነው። አስተማሪነቱን እግዚአብሔር በአንድ ክፍል ሆሴ 6:1 ላይ ተናግሯል። ያንን ሁላችንም ያችን ቁጥር እናንብብና ወደ ጸሎት ነው የምንሄደው። ሆሴ 6:1 በአንድ ላይ እናንብብ። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መጥቶናልና እርሱ ይጠግነናል። አሜን። መጠገን ይሁንልን። እውነት እግዚአብሔር የሚሰብር ጌታ ነው፣ ግን መልሶ የሚፈውስ ጌታ ነው። የሚያሳዝን አምላክ ነው፣ ግን የሚያስደስትም አምላክ ነው። ይሄንን ከልባችን የጠፋውን ደስታ ሊመልስ የሚችል ነው። እግዚአብሔር ሁል ጊዜ የሚፈልገው የነፍስ ጌታን እንድናውቀው ይፈልጋል። ሌሎች ተጨማሪ ነገሮችን ዞር አድርገን እሱን ብቻ እንድናየው፣ ልጆቹ ስለሆነን ፊቱን እንድናየው እግዚአብሔር ይፈልጋል። እግዚአብሔር በየዘመናቱ ዓላማው አንድ ነው። ልጆቹ እንደ ሄኖክ ከሱ ጋር እንዲራመዱ ነው የሚፈልገው። አሁን እየሆነ ያለው ነገር ምን እያስተዋላችሁ ነው? የኛ በደል አይመስልም? እውነት አንዳንዱ ነገር አብዛኛው ነገር ስናይ እኛን የመሰለ ሰው በጣም በብዙ ነገር ግራ የተጋባ ሰው ጠግቦ በልቶ ጀርባ ሲያዞር፣ ለታክሲ መኪና መክፈል አቅቶት ሰው ሁሉ የሚጠላ ሰው የራሱ መኪና ይዞ ሲሄድ፣ ፕሪቶሪያ አካባቢ ሰዎች ታውቃላችሁ 2006 ለትምህርት እንደመጣው ሰው የሚሸከመው በጣም ብዙ ነገር ነው። ማሙሎዲ የሚባል አካባቢ ላይ አንድ ሰው ጠዋት ሽጦ ተመልሶ እንደገና 4 ኮንፈርቶችን ተሸክሞ ሲሄድ ታክሲ ውስጥ ያሉ ሁሉም ሰው ወይ እሱ ይጠወኛ፣ ሁሉም ሰው ብሎ አፍንጫ ይዞ ወይ እሱ ይጠወኛ እንወጣለን ብሎ ከመኪና ሲወጡ ሰውዬን ሜዳ ላይ ጥሎ ትራንስፖርቱን መልሶ ሄደ። ሁለተኛው ምናልባት እነ ፈቃዱ ሊያውቁ ይችላሉ። ማሪቲ የሚባለው በቃ ደቡብ አፍሪካ ላይ ቡሽ አካባቢ የሰውን ስጋ ዘነጣጥሎ የሚበሉ ዱርዬዎች ያሉበት ቦታ ነው። አንዱ እንደዚህ ወደ 4 ሰዓት አካባቢ ብዙ ሸክም ተሸክሞ ታክሲ ውስጥ ገባ። ሰው አፍንጫ ይዞ ይገማል ብሎ እንደዛ ስሉ እዛ ማሪቲ ላይ ሌቦች መካከል ተጣለ። እግዚአብሔር በዙፋኑ ላይ ሆኖ የሚያይ ጌታ አሜን። አሁን ምን አለ? ለእያንዳንዱ ሰው እግዚአብሔር መኪና፣ ለወንድሞች መኪና፣ ለቸርች አባላት መኪና፣ ለነጋዴ መኪና፣ ለአገልጋይ መኪና። ምክንያቱም ሰው አላስቀመጠማ። ሁሉም ሰው ትገማላችሁ ብሎ የት ምን ይሆናል? ሰው በታክሲ ከፍሎ እንዳይገባ ሰው ሁሉ ጠላ። ስለዚህ የሚሰበስብ ጌታ መንገድ አመቻቸ። ለጌታ ክብር ትሰጣላችሁ። እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ከኔ በፊት የመጡ ሰዎች ብዙዎች ያውቃሉ። እነ ቢሾፕ ተገኝ፣ እነ ጋሽር መኮ እና ሴል ሊያውቁ ይችላሉ። ከኔ በፊት የቀደሙ ለወንጌል አገልግሎት ብዙ ቦታ ስንሄድ 4 ሰው ባለበት 5ኛ ሆነን ነው የምናድረው። ስናድር ጫማና ሰው ነው የሚያድረው አንድ ቤት። የ4 ሰው ጫማ አስቡ።
በእድሜ ጠና ያለው ሰው የሆነች ቦታ ይተኛል። ሁሉም በላይ ነው የተኛው። በጣም አቅም የቻለው ሰው ዳቦ ገዝቶ ኮካ ነው ይጠጣው። እስቱ ያንን ጫፍ እንኳን ያያችሁ ኮካ ዘመን ዳቦ ዘመን ጫፍ አያችሁ። ኦኬ አብዛኛው በጣም በተደላደለ ዘመን የመጣ ነው ማለት ነው። ሰው እንደዛ ነው የሚሆነው። አሁን አስቡ ሰው እያንዳንዱ ሰው በአንድ ቤት እንኳን 3-4 ሰው ማደር ቀርቶ ቢልዲንጉን ብቻውን እየያዘ እያደረ ነው። በዛ ዘመን ቸርች በጣም ሀብታም ነው አውቃለሁ። ብዙ ቦታ ስለሚዞር ያኔ አገልጋይም ያልነበረ ዘመን ስለነበረ ቸርች በጣም ሀብታም ነው። ችግረኛ ከመጣ ቦርደር ከመጣ ምንም ከመጣ ገንዘብ በቃ በየቸርቹ በቃ የሚደረገው ነገር አንዳንዱ መኪና ገዝቶ ይሰጣል። በጣም ነው የሚደረገው። አሁን ግን አብዛኛው ትልልቅ ቸርቾች የአገልጋዮች ደሞዝ መክፈያ የላቸውም። አንድ ትልቅ ቸርች 7 ወር የአገልጋይ ደሞዝ አልከፈልንም አሉ። ሰዎቹ በጣም ሀብታም ሰዎች ያሉበት ከተማ ነው። ያንን የአገልጋዩን ቤት ኪራይ እንኳን ከሰዎች ተበድሬ ከፍያለሁ። ከኔ ጋር ሰዎች ጋሽር መኮ ሰምተዋል። ቸርች አሁን ባዶ ድሃ የሆነ ነው። ለምን እንደሆነ ታውቃላችሁ? ያችን ወደ የቤት የምንወስዳትን ሰዎች ምን አድርጓል? የልመና ዕቃ ስለሆነ ዞር አድርገው በቃ እንደውም ከቸርች መሪዎች ጋር ካኮረፈ ወይ አገልጋዩ አልጎበኘም ካለ ይወረውራል በፊቱ። ምንም ጥያቄ የለውም። ቸርች ባዶ ነው። ድሃ የሆነ ነው ቸርች። ሌላ ደግሞ ያም ሆኖ እንኳን በጽድቅ እየሰራን ባለጠጎች ብንሆን እንዴት ጥሩ ነበረ። ለሲጋራ እንጨት የሰጡ ሰዎች ኢትዮጵያ ላይ 6 ወር 7 ወር ይቀጡ ነበር። አሁን ሲጋራ መነገድ ጀመርን። ሰው እንደ መብት አደረገ። አሁን ማን የሚናገር ሰው ጠፋ። አሁን አስካሪ መጠጥ መቸርቸር ጀመረ ሰው። አይ መቸርቸሩም ደግሞ ከዛ ትልልቅ ሆቴል እንትኖችን ቦትል ስቶር ሁሉ ከፍቶ ይቸርችላል። መጥቶ ደግሞ ፊተኛው ነው የመጀመሪያ ሰው ነው። ማንባት ይናገራል። ቢናገር ዋጋ ያገኛል። እስቲ ጌታው ይቅር በለን በል። እውነት አባቶቻችን ከኛ ጋር ወንጌል ከኛ በፊት የነበሩ አባቶች ቢሆኑ እንደዚህ እኮ ነው የሚያደርጉ። ሰይጣንን እክዳለሁ፣ አስካሪ መጠጥ እክዳለሁ፣ ሁለተኛ ሚስቴን ከዛሬ ጀምሮ ለእግዚአብሔርና ለሌላ ሰው ለቅቄ ያለው ከእግዚአብሔር ጋር ብቻ ይኖራለሁ ብሎ በመጀመሪያ ሲያምን ሰይጣንንም ዓለምንም ክፉ ኪዶ ነው የሚመጣው። አሁን እኛ ደግሞ እግዚአብሔርን በጣም የቅርብ ጓደኛ ያደረግነው የቸርች ፓስተር የቸርች መሪ አድርገን በጣም በቃ በቸርች አገልግሎት የከረመን ሰዎችማ ምንም አይመስልም። ምን ይመጣል? አሁን መምጣት ይሄ አይደለም። በእውነት እንዲህ እንደ አምላክ የሚያዩ ሰዎች እንደዚህ አይቶ ምን እየሆነ ነው ያለው? ለቤተ ክርስቲያን የሚሰጠው ገንዘብ የት ነው እየተሰጠ ያለው? በእውነት ብዙ ቦታ እኮ ነው። ትንሽ ከተማ እኔና ቢሾፕ ገቢና መኪና ተቀምጠን እየመጣን አገልጋዩ እንዲህ አለ፣ ከዚህ ከተማ ሳምንት ሙሉ ስራ ተዘጋ አለ። በቃ በአለንጋ እያጮሉ ማስወጣት ጀመሩ አለ። ሃርድን ከተማ ማለት ነው፣ ሩቅ ቦታ አይደለም። አንዳንዶቻችሁ ታውቃላችሁ። ተስፋ ቆረጠን አለ። ከዛ ለአንድ ባለሀብት እናንተን ያንበረከከውን አንበረክካለሁ ስል ሰው ሁሉ ገንዘብ 200 ሺህ ሰጣለ። ከዛ በኋላ አስወጣ አይደለም ያለው። የመጡ ሰዎችን እሱም እያባረራ ታክሲ ሹፌሮችን አባሮ እንደዛ አረገ። ያ ከተማ ትንንሽ ወንጌል ስራ ለመስራትም ሰው የሚጨናነቅ ከተማ ነው። ሚሽነሪው እንኳን አንደላኩ የሚጨናነቅ ከተማ። አስቡ በእውነት እኛ ጋር ያለው እግዚአብሔር ያዘነበት በጣም ብዙ ነገር ነው ያለው። እግዚአብሔር ይቅር በለን። እውነት ማይሆን ስራ ሰርተን እንኳን ለዛ ንስሐ ከመግባት ይልቅ እንዴነችና ትዝ ይለኛል። እዚህ ለስብከት መጥቼ ፑራ እዚህ ልጆች አስካሪ መጠጥ እንትን ብሎ ፑራ ለመጣላት ከርበት ለብሶ መጽሐፍ ይዞ ምንም እንትን አላሉ። ዞር ብሎ በኋላ ሰብኬ አልቆየውም። ሲሄድ እዛ ጋር ሆኖ አቤት ቦይሴንስ የተሸከመ ጉድፍ፣ አመፅ፣ ትዕቢት፣ አጋንንታዊ ስራ እስቲ እግዚአብሔር ይገልብጠው በሉት። እግዚአብሔር ይገልብጠው በእውነት ከነስሩ ይልደቃል። በእውነት ትዕቢት ብቻ ነው ያለው። ይሄ ቦታ መቼስ ማይሰበስበው ነገር የለም። አሁን ድሃና ሀብታም እዚህ ቤት ነው የሚታወቀው።
ፋሚሊ ያለው የሌለ እዚህ ቤት ነው የሚታወቀው። አንዳንዱማ ባለባት ነው ተሸክሞ ሰው እንትን አያረግም እንጂ በእውነት እንኳን ሚያየው ሰው እግዚአብሔር ቀርቶ ለሚያየው ሰው ወደ ጸያፍ ደረጃ ስለደረሰ እኮ ነው አክሊል ከራስሽ ወድቋልና እርር ብለሽ አልቅሽ አይደለም የሚለው። እውነት እኔ መቼስ ነብይም ምንም ስላልሆንኩ አስተማሪ ስላልሆንኩ አንድ ቀን እዛ ተቀምጬ ያለው የሚሆነው ነገር አረ ስሜት ነው ጌታ ይገስጽ እያልኩ ራሴን እገስጻለሁ። አባቴ በህይወት እያሉ ወሎ ሊመና የጀመረበት ምክንያት አሉ 10 ሳንቲም ይለመናል። ልክ ይህል አውዱማ ሲሆን በጠመንጃ ተኩሶ ካላለፈ ሰነፍ ገበሬ ነው ደካማ። ስለዚህ ይተኳኩሱ በኋላ ትንሽ አመት ከቆዩ በኋላ ለሊመና ውስጤ ያንን መድረክ ላይ እንድናገር አረ ከሰይጣን ነው እንጂ በዚህ ሰርግ ላይ መቼስ እንደው አንገቴን ይዞ ሰዎች ይወረውራሉ ማንንም ቢሆን ይሄን ተነስቼ ብናገር እውነት ውስጤ ሰርጉ በጣም እንደዚህ አይነት ሰርግ እዚህ ቦታ ተደርጎ አይታወቅም። ወጥቼ ማይቼ ያለው መኪና እዛ የጀመረው ፖሊሶችም ነበሩ ታች ሆነዋል። ግቢ ውስጥ ቦታ የለውም። ሄድ ኦፊስ ሁሉም ቆመዋል። አቤት 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 ተዘርድረዋል። ሰው ሴቶቹ የሚባለው ነገር ደሞም ሌላ ጸያፍ ነገር እዚህ ማላነሳውን ነገር ሁሉ እያነሳ ነበር። እግዚአብሔር እንዴት አያዝንም? ቤቱ የጨዋ የባሪያ የደካማ የብርቱ የነጭ የጥቁር የነበረው ቸርች የፋሚሊ መሆን ጀመረ። እግዚአብሔር ይቅር በለን። እስቲ አይኖቻችን ጨፍነን እጆቻችን ዘርግተን አባቴ ሆይ እኔን ይቅር በለኝ ብላችሁ ጥቂት ጊዜ እስቲ እኔ እየመራው እንደዚህ በለው። እግዚአብሔር ሆይ እኔ አንተን በድያለሁ። የኔን መተላለፍና በደል ይቅር በለኝ። አባቴ ሆይ የቤተሰቤን በደል ይቅር በል። እግዚአብሔር አባት ሆይ የቸርቻችንን በደል ይቅር በለን። እግዚአብሔር አምላክ ሆይ የአገልጋዮችን በደል ይቅር በል። እግዚአብሔር አምላክ ሆይ የምእመናንን በደል ይቅር በል። አንተን አሳዝነናል፣ አንተን በድለናል፣ ዜጎችን በድለናል፣ ወንድሞችን በድለናል፣ ሼሮችን በድለናል፣ አብሮ የሚኖሩትን በድለናል። እግዚአብሔር ሆይ ይቅር በለን። አባቴ ሆይ ዘመኔን አድስ፣ ቤተሰቤን አድስ፣ ሕይወቴን አድስ፣ ቤተ ክርስቲያናችንን አድስ። ጌታ ሆይ ከዛሬ ጀምሮ ክፉ ስራ አልሰራም፣ በእጆቼ ክፉ ስራ አልሰራም፣ አስካሪ መጠጥ አልጠጣም፣ አስካሪ መጠጥ አልነግድም፣ አንተ የምታዝንበትን ስራ አልሰራም፣ ሰውን ከሰው አልለይም፣ አልከፋፍልም፣ ሌላውን አልንቅም፣ በስሜ የተጠራውን ሁሉ በአንድ ልብ በአንድ መንፈስ አገለግላለሁ። በጎሳ በሰፈር በተለያየ ምክንያት መከፋፈልን አላደርግም። አሁን ለተናገርኩት አንተ ምስክሮን፣ አሁን ለተናገርኩት አንተ ምስክሮን። አባቴ ሆይ እኔ አልችልም፣ አቅም ስጠኝ፣ ወደ ማስተዋል መልስ። ስለዚህ ወደ እግዚአብሔር ልመና፣ ጸሎት፣ ምልጃና ምስጋና ለሰዎች ሁሉ እንዲደረግ ከሁሉም በፊት እመክራለሁ። በመንፈሳዊነትና በመልካም ጠባይ የተመራን በሰላምና በጸጥታ እንድንኖር በተለይ ለነገሥታትና በሥልጣን ላይ ላሉ ሁሉ